ረመዳኑስ ገባህ ማለት ደረጃህ የሚደርስበት ነሳኢሙ ረሕመት አታኩም ረመዳን መጣላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት። አላህ የረመዳን ደረጃ ሲባል ትልቁም ነገር ነፍሶችም ይዘጋጁለት፣ የሥራ ፕሮግራሞቻችን ምንቀንስበት፣ የበለጠ የነፍስ ነጻ ላይ የምናተኩርበት፣ የምግብ ፍላጎታችንን ምንገታበት፣ ከጾም በኋላ ተራዊ ተሐጁድ፣ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከተል ዓመታዊ ስንቅ ምንዝበት ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩም፣ ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም።